እንዴት ዋላችሁ? ከሁለት ወገን የምትጨቃጨቁ ወገኖች ነው የተጠራችሁት። ሐሳባችሁን ሰምተን ሙስሊም ሳይከፋፈል አንድ ሆኖ እናንተም ሰላም ሆናችሁ ድንገት የውል ቂያማም ነገ ከመጣ ትሄዳላችሁ፣ ካልሄዳችሁም ደግሞ ሰላም እንድትሆኑ። በመጀመሪያ ስለጠሩን እናመሰግናለን። ጥሪው ላይ ሁለት ወገን የሚለው ላይ ነው አስተያየት የምሰጠው። እዚህ ጋር የተገኘነው ሙስሊሞች ነን። ለነገር ግን በርሶ በለውጡ ሂደት በሻራቴን አዲስ ላይ የተመረጡ ዑለማ ቦርድና ስራ አስፈጻሚ ናቸው። ከዛም የክልል እስልምና ጉዳይ ምክር ቤት አባላት አለን። ሙስሊም አንድ ነው፣ እውነት ነው። እኛ የምንፈልገው ሙስሊም አንድ እንዲሆን ነው። እናንተ ግን አንድ አይደላችሁ እና አንድ አለመሆናችሁን ዓለም ያውቃል። ትከፋፈላላችሁ፣ ትሰዳደባላችሁ፣ ትናናቃላችሁ፣ አትከባበሩ እና ስሙ አንድ ነው፣ ግን ውስጡ ደግሞ አንድ አይደለም። ለዚህ ሁለት ወገን ያልኩት ለዛ ነው እንጂ ሙስሊም አንድ ነው። ከሁለታችሁ የሌሉበት ቦርድ ያልሆኑ ዑለማ ውስጥ የሌሉ ደግሞ ሰዎች አሉ። ሙስሊም የሆኑ ግን ማኔጅመንት ውስጥ የሌሉ በሽምግልና እናንተን ሲያናግሩ የነበሩ ሰዎች አሉ። እሱን ለማለት ነው የሚፈለገው። አንድ እንድትሆኑ ነው የሚፈለገው፣ ሰላም እንድትሆኑ ነው። በተደጋጋሚ ተናግሬያለሁ ይሄን ጉዳይ። ግን እውነታው እሱ ስላልሆነ ሐሳቦቻችሁን ብቻ አንሱና ታውቁታላችሁ ውስጣችሁ አንድ እንዳልሆነ። ሐሳቦቻችሁን ካነሳችሁ በኋላ እንዴት አድርገን ይሄን ጉዳይ እንደምንፈታ እንመካከራለን። አጀንዳው ይሄው ነው። ሰሞኑን በጣም ብዙ ውጥረት ስላለ መካከላችሁ እንግዲህ እኛ እናንተን ማስታረቅ አንችልም። እናንተ ነበራችሁ ዱዓ አድርጋችሁ እኛን መርዳት የነበረባችሁ፣ ግን አልቻላችሁም። ለዛ ነው የመጣነውና ሐሳቡን ብቻ ተነጋግረን እንዴት ሰላም እናውርድ፣ እንዴት እንፍታው የሚለውን ነገር ጊዜ ብዙ መቆየት ስለማልችል ዋናው ሐሳብ ላይ ተኩሩ ባካችሁ። ቢስሚላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ነገሩንም አጭር ለማድረግ ሂደቱ በእርሶም ደረጃ ይሁን እዚህ ባሉት በሰላም ሚኒስቴር፣ ከዚህም ባሻገር ደግሞ እርሶ ኃላፊነት የሰጧቸው ክብር አቶ ታገሰ ጫፎ የፌዴሬሽን ምክር ቤት በነበሩበት ሰዓት የፓርላማ የህዝብ ተወካዮች ምክር ቤት አፈ ጉባኤ፣ እንዲሁም ደግሞ ክብር አቶ አደም ፋራህ ለአንድ አመት ተኩል ጉዳዩን በደንብ ያውቁታል። ስለዚህ በዋናነት ትኩረት መደረግ ያለበት ተቋማዊ አሰራርና አንድ አዋጅ ወጥቷል። እርሶ በመሩት መንግስቱ ውስጥ በነበሩበት ሰዓት አልሐምዱሊላህ ረብል ዓለሚን ይሄ የዘመናት የሙስሊሙ ማህበረሰብ ጥያቄ ምላሽ ያገኘበት ተጨባጭ ሁኔታ ነው። ያንን የሙስሊሙን ማህበረሰብ ለመምራት የወጣውን አዋጅ ተግባራዊ ከማድረግና አንድ ተቋም ከመመስረት አንጻር በሚያዝያ 23 2011 የተቋቋመ ኮሚቴ አለ። ይህ ኮሚቴ 26 ዑለሞችና 7 የቦርድ አባላትን የያዘ ኮሚቴ ነው። በተለያዩ ሂደቶች አልፏል። እዛ ላይ ከተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ጨምሮ ሁሉም አባላት ፈርመውበታል። ስለዚህ እንደ አባትም እንደ ዓሊምም እንደ ምሁራንም እዛ ላይ የፈረሙ ሰዎች ያንን ተግባራዊ የማድረግ ግዴታ አለባቸው። ማንኛውም ነገር መመለስ ያለበት ወደ ህግ፣ ወደ ደንብ፣ ወደ ውይይትና ወደ ሹራ ስለሆነ ከዚህ ባሻገር ደግሞ ወደ ዱባይ በተሄደበት ሰዓት ታህሳስ ላይ 2012 ለመጀመሪያ ጊዜ በተደረገ ጠቅላላ ጉባኤ 26 ሲደመር 7ቱ የሸራተኑ 33ቱ በተገኙበት ሙፍቲን ጨምሮ 33ቱም የፈረሙበት ሰነድ አለ። ያ ሰነድ ጠቅላላ ጉባኤ ማለት ምን ማለት ነው የሚለውን በትክክል አስቀምጧል። ስለዚህ ከግማሽ ሚሊዮን በላይ የኢትዮጵያ ህዝብን የሚመራ ኢምፓክቱ ደግሞ በ110 ሚሊዮን ህዝብ ላይ ያለ ከዛ ባሻገር ደግሞ ምስራቅ አፍሪካንና በዓለም ላይ ተጽዕኖ የሚፈጥር
ተቋምን እየመሩ ያሉ እና በተለያዩ አጋጣሚዎች ጉባኤዎች እያደረጉ ሹራ አድርገው የሚፈርሙበትን ነገር የመተግበር ግዴታ አለባቸው። እያየን ያለነው ግን የሸራተን ጉባኤ የተፈረመበት ተጥሷል። ከዚህ ባሻገር ደግሞ እነዚህ ትልልቅ የሀገር መሪዎች የፌዴሬሽን ምክር ቤትና የፓርላማ አፈ ጉባኤ እንዲሁም ደግሞ የኮሚኒኬሽን ሚኒስቴሮች ለአንድ ዓመት ተኩል ያህል ሲከታተሉት ቆይተው በመጨረሻ ስምምነት ተደርጎበት በስምምነት ሂደት ውስጥ ከታለፈ በኋላም ደግሞ የተጣሰ ጉዳይ አለ። እነዚህ ነገሮች በዝርዝር የሰላም ሚኒስቴርን ክብርት ወይዘሮ ሙፈሪሃት በሚመሩበት ጊዜ ከዚያም በኋላ ባለው ሂደት በደንብ ይታወቃልና አሁን የሚያስፈልገው ነገር ምንድነው? ተቋማዊ አሰራርና ህጋዊ ሂደት የተሄደበት ነገር ተግባራዊ መሆን አለበት። ከዛ ያፈነገጠ አካል ደግሞ ሀገሪቷ በራሷ ብቻ ሳይሆን ውስጧ ያለው አዎንታዊ ይሁን አሉታዊ ጉዳዮች በጂኦ ፖለቲካ ዙሪያ ያለው በጂኦግራፊካል እንትኑስ ማዕቀፍ ውስጥ የሚፈጥረው ችግር እንዳለ ስለሚታወቅ ህግና ህግ መመሪያና መመሪያ በጣታቸው የፈረሙበትን ነገር የመፈጸምና ያንን የማስተግበር ግዴታ መንግስትም ደግሞ ይሄንን ስለሚያውቅ በዛ መሄድ ይኖርበታል። ከዚህ ባሻገር መጨረሻ ላይ ባለፈው መንግስት በ3 ዓመታት የሪፎርም ሂደት ውስጥ የሰራቸውን ስራዎች ዞረን ተመልክተናል። በዚያ ሂደት ውስጥ ሀገርን ሊያኮራ የሚችል አንገትን ቀና ሊያደርግ የሚችል በአጭር ጊዜ ውስጥ የተሰሩ ታላላቅ የሆኑ ጉዳዮችን አይተናል። እኛ ግን በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ፕሬዝዳንትነት ለ6 ወር የተሰጠው የመጅሊስ ሂደት 3 ዓመት ቆይቶ የሙስሊሙን አንድነት አላስጠበቀም። የተፈረሙበት ሰነዶችን ደግሞ ተግባራዊ እንዲሆኑ አላደረገም። ይህንን ቅድም የጠቀስኳቸው የመንግስት ኃላፊዎች አይተውታል፣ በግላቸውም ተገርመዋል፣ ደንግጠዋል ያለውን ሁኔታ። እስካሁን ግን ህግና ህግን ተግባራዊ ለማድረግ አልቻሉም። ስለዚህ መንግስትም እንደ መንግስት ፓርላማ ራሱ የሚያወጣውን ህግ ፓርላማ ሊያስፈጽም አይችልም። ፓርላማ ወደ መሬት ሊያወርደው አይችልም። አስፈጻሚ አካል አለ። ፓርላማ ህግ ያወጣል፣ ህግ የሚተረጉምና ህግ የሚያስፈጽም አካል አለ። ከዚህ ከመጅሊሱ ጋር በተያያዘ ህግና ህግን ተከትሎ ተቋማዊ አሰራርን ተከትሎ የሄደው የትኛው ሂደት ነው የሚለው በደንብ መታየት አለበት። ከዚህ አንፃር ሲታይ እዚህ ያለነው ሁለት ወገኖች አይደለንም። አንዱ ወገን ህግና ስርዓትን ደንብን ተከትሎ መመሪያን ተከትሎ የሄደ ሁለት